አማኑኤል ማለት ማን ከማ ጋር ማለት ነው? እግዚአብሔር ከኛ ጋር ማለት ነው አልኳችሁ። የመጀመሪያው በምን አልኳችሁ? በዝምድና አልኳችሁ። ዝምድናውን አብራራሁኝ። ሁለተኛ አብሮነት ነው። እየጨረስኩ ነው። አብሮነት ማለትን ማለት መሰላችሁ? ለምሳሌ አሁን ዘመዶቻችን አብረውን አይደሉም። አሁን ወንድሞች አሉኝ፣ ወንድሞች አብረውኝ አይደሉም። እዚህ ድፍት ብሎ ወንድሜ አይደርስልኝም። አማኑኤል ግን ከትንፋሼ ጋር ነው፣ ከስትንፋሴ ጋር ነው። እኔ ተኝቼ አማኑኤል ከኔ ጋር ነው። አይገርማችሁም? ራሴን ረስቼው እንቅልፍ ይዞኝ ራሴን ረስቼው አማኑኤል አይረሳኝም። እኔ እየበላሁ እየጠጣሁ እየጠገብኩ አማኑኤል ይህን ሰውነት አይተውም። ሚስትህ ትዝ ላትላት ትችላለህ። አያድርገውና ትንፋሽህ አንቆህ ብትሞት ሚስትህ አትደርስልህም። አማኑኤል ግን ከትንፋሽህ ጋር ነው። በሄድክበት ቦታ በሄድክበት ጊዜ በምትሄድበት፣ በምትተኛበት፣ በምትበላበት፣ በምትጠጣበት ከራስህ በላይ ለራስህ አማኑኤል ቅርብ ነው። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑታም። አብሮነት የሚባለው እነዚያ የኤማሁስን መንገደኞች ታስታውሳቸዋላችሁ? መንገድ ላይ ፊታቸው እየጠወለገ ሲሄድ አብሯቸው ነበር። ስለ መከራው እያወሩ ሲሄዱ አብሯቸው ነበር። እንዴት እንደሞተ፣ እንዴት እንደተሰቀለ፣ እንዴት መከራው እንደደረሰበት እያወሩ ሲሄዱ አብሯቸው ነበር። ምግብ ሲበሉስ ቁራሹን ሰጥቷቸው አይናቸው እንዲፈታ አድርጎ በቁራሹ ጠራቸው። ከዚያስ እስከ መጨረሻው አማኑኤል ከእነርሱ ጋር ሆነ። አማኑኤል እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ በተናገረው ቃል መሰረት ከሁላችን ጋር ነው። አብሮነት የሚባለው ይሄ። እኔ አሁን ለተወሰኑ ደቂቃዎች ከእናንተ ጋር ነኝ፣ እናንተም ከኔ ጋር ናችሁ። ከተወሰኑ ደቂቃዎች በኋላ እንለያያለን፣ ወደ የቤታችን እንሄዳለን። አማኑኤል ግን ከሁላችንም ጋር ወደ የቤታችን ይገባል። ሌላው ቀርቶ የአማኑኤል ቸርነት የሚገርመው ኃጢአት እየሰራን እንኳን አይለየንም። ይህን ታውቃላችሁ? ስንክደው ካልሆነ በስተቀር ስሙን ስንክድ ኃይሉን ስንክድ ካልሆነ በስተቀር አማኑኤል ከኛ አይለይም። አብሮነት የሚባል ይሄ ነው። ይሄ ከማን ተገኘ? ከእመቤታችን ከቅድስት ድንግል ማርያም ተገኘ። ይሄ እንዲሆን እመቤታችን ቅድስት ድንግል ማርያም ምን አደረገች? ዋጋ ከፈለች፣ ተንከራተተች። ስለዚህ ስሟ ማር መራራ፣ ያም ዘመን መራራ ዘመን፣ መራራ መዋዕል፣ ዘመኗ መራራ የሆነ ማለት ነው። አንደኛ የመጨረሻውን ልንገራችሁና ልጨርስ። ማር ማለት ኮከብ ማለት ነው። ያም ማለት ባህር ማለት ነው። ማርያም ማለት የባህር ኮከብ ማለት ነው። እስኪ በሉ የባህር ኮከብ በሉ። የባህር ኮከብ ማለት ነው። ያቺኛዋ የሙሴ እህት ማርያም የባህር ኮከብ ተብላ ትጠራለች በሁለተኛው ትርጓሜ። ለምንድን ነው በሁለተኛው ትርጓሜ የሙሴ እህት ማርያም የባህር ኮከብ ተብላ የምትጠራው ቢባል ልክ ባህሩን እንደተሻገሩት ይላችኋል። ማርያም ከበሮውን ብድግ አድርጋ ሴብሖ ለእግዚአብሔር ስብሐ ዘተሰብሐ ብላ የባህሩ ጫፍ ላይ ባህሩ ሲከደን ፈርዖን ከነሰራዊቱ ሲሰጥም ጠላት ሲጠፋ ፈረሰኛውንና ባለፈረሱን የጣለ ያሰጠመ እግዚአብሔር ሆይ እናመሰግነዋለን፣ ምስጉን እግዚአብሔር ሆይ እናመሰግነዋለን ብላ በባህሩ ላይ በምስጋና ነግሳበት ነበር። በምስጋና እንደ ኮከብ አብረታበት ነበር። በዚህ ምክንያት የባህር ኮከብ ትባላለች ያቺ የሙሴ እህት ማርያም። ይችኛዋ እናታችን ማርያምስ፣ ይችኛዋ እመቤታችን ማርያምስ የባህር ኮከብ ለምን ትባላለች? በዚህ ዘመን በሐዲስ ኪዳን ባህር ተብሎ በሚጠራ ዘመን ተብሎ በሚተረጎም በዚህ በሐዲስ ኪዳን እንዲህ ብላ ተመስግናለች። ከሐዲስ ኪዳን ሴቶች ቀድማ ነፍሴ እግዚአብሔርን ታከብረዋለች ብላ መስግናለች። ክብርና ምስጋና ለአምላካችን ይሁን። የሐዲስ ኪዳን የመጀመሪያው ምስጋና፣ የሐዲስ ኪዳን የመጀመሪያው ምስጋና በባህሩ ላይ ያበራች ኮከብ፣ በዚያ ዘመን ንጽሕት ሆና የተገኘች ኮከብ፣ አርአያ ሆና ምሳሌ ሆና የተገኘች ኮከብ፣ አብነት የሆነች ኮከብ፣ መምህርት የሆነች ኮከብ፣ በንጽህና የተገለጠች ኮከብ ነው የታችን ባህር ኮከብ ተብላ ትጠራለች። እነዚህ ትርጓሜዎች ሁሉ በጣም በጥቂቱ የእመቤታችን የቅድስት ድንግል ማርያም ክብርና ማንነት የሚገልጡ ናቸው። አስደናቂ ነው እና ብዙ ሰዓታችን ስለማይበቃ እንጂ የእመቤታችን ስጋ በዕፀ ሕይወት እንዲያርፍ የተደረገበት ምክንያት ራሱ ይሄ ነው። እመቤታችን በምድር ኑራ ለሰማይ እያገለገለች ነው። ቅዱስ ያሬድ ሲናገር እንተ በምድር ስረዊሃ ወበሰማይ አይጹቂሃ ይላል። ስሮቿ በምድር ናቸው፣ ቅርንጫፎቹ ግን በየት ናቸው? በሰማይ። በቃ የኖረችው ለሰማይ ነው። በምድር የተገኘች ከጋብቻ የተገኘች ከሰው የተገኘች ሰው የሆነች ፍጡር የሆነች ነገር ግን ለፈጣሪ ዓላማ ለእግዚአብሔር ዓላማ የኖረች ናት። በዚህ ምክንያት ለመዳናችን የተመረጠችበት ምስጢር ይሄ ነው። የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የእመቤታችንን ክብሯ ልዕልናዋን በእውነት
ከዚህ የበለጠ እንዲገልጥልን የአምላካችን ቅዱስ ፈቃድ ይሆንልን። እመቤታችን ቅድስት ድንግል ማርያምን አክብረው በሱባኤ በጾም በጸሎት የሚያመሰግኗት ንኢ እያሉ ታጥቀው እመቤታችንን በክብርና በበረከት የሚጠሯት የአባቶቻችን የደጋጎቹ በረከትና ጸሎት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።